ይህ ጀግና ሰሃባ የረሱል ሰለላሁ ዐለይሂ ወሰለም ቀንደኛ ጠላትና ባለባት የሆነውን ሁለት ቤተ መንግስት ውስጥ አልፎ በቤተሰቦቹ መሃልና በጠባቂዎቹ መሃል እንዴት እንደገደለና እሱስ በህይወት እንዴት ተረፈ የሚለው በዚህ ቪዲዮ እናየዋለን። ከኔ ጋር ሆኖ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ሰይዲል ሙርሰሊን ወዓላ አሊሂ ወአስሃቢሂ አጅመዒን ወበዕድ። ዛሬ የአብደላህ ኢብኑ አቲክ ታሪክ እንዴት የረሱል ሰለላሁ ዐለይሂ ወሰለም ቀንደኛ ጠላት የሆነውን አቡ ራፊዕን እንደገደለው እናየዋለን። ይህ ጠላት ሙሉ ስሙ ሰላም ኢብኑ አቢል ሁቀይቅ ይባላል። መዲና አካባቢ ኸይበር የምትባል መንደር ውስጥ የሚኖር ሰው ነው። ስሙ በጣም የገዘፈ ሀብታም ነው። ባለ እርሻ ነጋዴም ነው። አልፎም ባለባት ነው። ይህ ሰውየው ረሱል ሰለላሁ ዐለይሂ ወሰለም መዲና ከገቡ ጀምሮ ረሱልን ሰለላሁ ዐለይሂ ወሰለም እረፍት አነሳቸው። የረሱልን ሰለላሁ ዐለይሂ ወሰለም ስም ያንቋሽሻል፣ ረሱልን ይሰድባቸዋል፣ ሰዎች እንዲሰድቡ ያነሳሳል። አልፎም ረሱል ሰለላሁ ዐለይሂ ወሰለም እንዲገደሉም ሰዎች ቀጠሮ ይልክ ነበር። ረሱል ሰለላሁ ዐለይሂ ወሰለም ከአንድ ጠላት ጋር ከተፋለሙ ከረሱል ሰለላሁ ዐለይሂ ወሰለም ተቃራኒ ቆሞ ያን ጠላት በኢኮኖሚም በጦር መሳሪያም በጉልበትም ያግዝ ነበር። ገዝወቱል አሕዛብ የምትባል ዘመቻ አለች። ያ ዘመቻ ላይ የአንበሳ ድርሻ የወሰደው እሱ ነው። የአሕዛብ ነገር ካለቀ የበኒ ቁረይዛ ጉዳይ ከተጠናቀቀ በኋላ ሰሃቦች አንድ ነገር ተረዱት። ይህ ሰውየው ኸይበር ውስጥ ካልተወገደ ኸይበር ሰላም እንደማትሆን። 5 ሰሃባ ሆኖ ወደ ረሱል ሰለላሁ ዐለይሂ ወሰለም መጡት። ያ ረሱላላህ ይህን ሰውየው ለምንድነው ልክ የማናስገባው አሉት። የትኛው ሰውየው አሉት። ይሄ አቡ ራፊዕ አነሳ አሉት። ትችላላችሁ በሚገባ አሉት። ከዛ ረሱል ሰለላሁ ዐለይሂ ወሰለም ፍቃድ ሰጡት። ግን እሱን ልትገሉ ስትሉ ሴቶችና ህፃናቶችን አደራ አሉት። እነሱም ይህን መልእክት ይዞ ወደ ኸይበር አቀኑት። እንደምንም እየሄዱ ደረሱና የአቡ ራፊዕ ቤት አካባቢ ሲደርሱ ነገርየው እንደሐሰቡት አይደለም። አቡ ራፊዕ ለካ የሚኖረው ቤተ መንግስት ውስጥ ነው። ቤተ መንግስት ውስጥ ራሱ ሌላ ቤተ መንግስት ሰርቶ ነው የሚኖረው። እንዴት ይግቡ? የሱ ጥበቃ የሌለ ነው። የሱ ግቢ ማንም መግባት አይችልም። ከዛን እንደመጣን አንገባምና ትንሽ ለምን አረፋን ለማለት ጉዳዩን እናጣራለንና ከመሸ በኋላ የአምስቱ ሰሃቦች አለቃ የሆነው አብደላህ ኢብኑ አቲክ እዚሁ ጠብቁኝ ሄጄ አጣርቼ ምናምን መጣለው አለ። እሺ አሉና ሄደ። እሱ የአቡ ራፊዕ በር አካባቢ ቁጭ አለ። ከዛ አንድ ኢንፎርሜሽን አገኘ። የአቡ ራፊዕ ቤት በቀን ከሁለቴ በላይ እንደማይከፈት፣ አንደኛው ጠዋት ከብቶች ሲወጡ፣ ሁለተኛው ከብቶች ሲገቡ ነው። ስለዚህ አብደላህ ኢብኑ አቲክ እዛው አካባቢ ዝም ብሎ ቁጭ አለ። እንደ እድል ሆኖ ያ ቀን አንድ አህያ ጠፍቶ ነበር። አህያን ለመፈለግ ሲሉ በሩን ከፈቱና ለመፈለግ ወጡት። ሲመለሱ አብደላህ ኢብኑ አቲክ በር ላይ ተቀምጦ ስለሆነ ዘበኛው አብደላህ ኢብኑ አቲክም እዛ የሚኖር ሰው መስሎ አንተ ባሪያው ምትገባ እንደሆንክ ናግባ እኔ በር ልቁልፍ ነው ምናምን። አብደላህ ኢብኑ አቲክም ይሄን ቻንስ ተጠቅሞ ገባ። እንደገባው ቀጥታ ወደ ቤቱ አልሄደምና አንድ አህያ የሚኖርበት ቤት አለ። ያ ቤት ውስጥ ገብቶ ቁጭ አለ። ዘበኛው በሩን ቆለፈ። አቡ ራፊዕ የሚኖርበትን ቤትም ቆለፈ። ከዛ በኋላ ቁልፍን ወስዶ የሚሰቅልበት ቦታ ላይ ሰቀለ። አብደላህ ኢብኑ አቲክ ደግሞ ቁጭ ብሎ ይመለከት ነበረ። ዘበኛው ሲሄድ ሄዶ ቁልፍ አነሳና አቡ ራፊዕ የሚኖርበትን ቤት ከፍቶ ገባ። በውስጥ ቆለፈ። ቢጮህም ሰው እንዳይደርስለት። ከዛ በኋላ ደረጃውን ወጣና አቡ ራፊዕ የሚኖርበት መኝታ ቤት ደረሰ። እዛ ሲደርስ
አቡ ራፊዕ ከብዙ ሰዎች ጋር ነው ያለው። እያወሩ እየተጫወቱ ነው ያሉት። ገብቶ በመሃል ይገላለው ካለ ሰዎች ይደርሱለታል። ምን ላርግ ብሎ አንድ ዘዴ ዘየደ። ለምን እነሱ እስኪወጡ አንድ ጥግ ይዤ አልቆመም አለ። ከዛ አንድ ጥግ ይዞ ቆመ። ሰዎችም ጫወታ ከጨራረሱት በኋላ ወደ መኝታ ክላሳችሁ ተለያዩ። ከዛ አብደላህ ብን አቲቅም ሄዱ። በተኙበት ቦታ ላይ ሁሉም በሮችን ቆላለፈ። ለምን ድምፁን ከሰሙ ከዛ ወጥቶ እንዳይደርሱለት። ከቆለፈ በኋላ ወጥቶ አቡ ራፊዕ የሚኖርበት ቤት ውስጥ ገባ። ሲገባ አቡ ራፊዕ የተኛው ቤተሰቦቹ መሃል ነው። የረሱላህ ዐለይሂ ወሰለም አደራ መነካት የለበትም። በዛ ላይ የበራው ጠዋፍም ጠፍቶ ነበር። በዛ ላይም አብደላህ ኢብኑ አቲክ የማየት ችግርም ነበረበት። ይሄ ሁሉ ነገር ተደራርቦ መጣለት። ምን ላርግ ብሎ ማሰብ ጀመረ። ከዛ በኋላ አንድ ሲስተም መጥቶለት ለምን ስም አልጠራም አለ። አቡ ራፊዕ ብሎ ጠራ። ማነህ አንተ ብሎ እሱም መለሰለት። ድምፁን በሰማበት ቦታ ላይ ሰይፉን ሰነዘረ። የገደለው መስሎ ሊወጣ ሲል የሱ ድምፅ ይሰማል። ከዛ ትንሽ ወደ ኋላ ተመልሶ ለሱ ሊደርስለት እንደመጣ ሰው መስሎ ድምፁን ቀይሮ የአባ ራፊዕ ምን ሆነሃል? ሰው መጥቶህ ነው እንዴ አለ። አዎ ሰው መታኝ እኮ በሰይፍ አለ። አሁንም ድምፅ በሰማበት ቦታ ላይ ሄዶ በሰይፍ መታው። አሁንም አልሞተም። ቦታው ስላወቀ ሄዶ ሰይፉን ወስዶ የሰይፉን ጫፍ ደረቱ ላይ አቁሞ እሱ ላይ ጫን አለ። ሰይፉ በደረቱ እስክትወጣ ድረስ እንደሞተው ሲያውቅ ወጣ። ሊወጣ ሲል ግቡ ሙሉ በጩኸት ሞላ። እንዴት ይውጣ? ለሱ ደረሱለት እንደሚል ሰው አስመስሎ ማውረድ ጀመረ። እየወረደ እያለ መጨረሻ አካባቢ ሲደርስ መሬት የደረሰ መስሎ መሬት ይረግጣለው ሲል ለካ መሬት አልደረሰምና እግሩ ተሰበረ። እዛው ዝም ብሎ ቁጭ ካለ ከያዙት አይለቁትም። ምን ላርግ? ኢማማውን ፈታና እግሩን አስሮ በሰይፍ ደገፍ እያለ ወጥቶ ጓደኞቹ ጋር ሄደ። ጓደኞቹስ ደግሞ ምን ሆነሃል? ቅድም ጤና አልነበረህም አሉት። አዎ እቺ እኮ ጨርሼ መጣዋል። ተደስቶት በቃ እንሄድ አሉት። ረማን ያህልድም የሱ የሞት ዜና ሳልሰማ እናንተ ሄዱ፣ እኔ እዚህ ቆይቼ ጠዋት ላይ የሱ የሞት ዜና ከሰማው በኋላ ነው የሚመጣዋል። እነሱ ሄዱት። አንድ አህያ ትቶለት ነጋና ዶሮችም መጮህ ጀመሩና ሰዎችም ተራራ ላይ ወጥቶ ዜናውን መመዝገብ ጀመሩ። እንደሰማው አህያ ላይ ወጥቶ ወደ መዲና ቀና። ልክ መዲና እንደደረሰ ረሱልን ሰለላሁ ዐለይሂ ወሰለም ተገናኘ። ለረሱልም ሰለላሁ ዐለይሂ ወሰለም ዜና ደርሶ ነበረ። እሱም ደግሞ ነገረው። ያ ረሱላላህ ገደልኩት እኮ አለ። ረሱልም ሰለላሁ ዐለይሂ ወሰለም አው ገለሃል አሉት። ያ ረሱላላህ እግሩ እኮ ተሰበረ አለ። ረሱልም ሰለላሁ ዐለይሂ ወሰለም የተባረከ እጁን አነሱና አደበሱት። ምንም አንድም ቀን እንዳልታመምኩ ሰው ሆንኩት አለ። ያ ረሱል ሰለላሁ ዐለይሂ ወሰለም የተባረከ እጅ ነክቶ የማይድን አለ እንዴ? የሰሐቦችን ብልህነት፣ የሰሐቦች የረቀቀ አስተሳሰብ፣ የሰሐቦችን ቁርጠኝነት በዚህ ታሪክ ማየት እንችላለን። እኛም አንድ ነገር ላይ በቁርጠኝነት አላህ ላይ ተመክተን ከተነሳን የማንሳካ ነገር የለም። ለእስልምና እንደርሳለን፣ ለቤተሰቦቻችንም እንደርሳለን፣ ሁሉ ነገርም እናመቻቻለን። ስለዚህ የምንሰራው ነገር ላይ ቁርጠኝነት ይኖረን፣ አላህ ላይ መመካት ይኖረን፣ ግራ ቀኛችንን ማየት ይልመድብን ማለት እወደዋለሁ። ለዛሬ ያስኩት ፕሮግራም ይህ ይመስላል። በሌላ ርዕስ በሌላ ፕሮግራም እስክንገናኝ ድረስ هذا وبالله التوفيق فإن أقطعتم مني ومن الشيطان فإن أحسنتم فمن الله والله ورسوله بريئان. السلام عليكم ورحمة الله وبركاته.